ከአምስተኛ ፎቅ ላይ የወደቀ ሰው ብዙ ጉዳት ይደርስበታል። ያን ጉዳት ስላላየን የተለያየ አካል ለምሳሌ ባይኔ አይቻለሁ። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል። እንግዲህ ሰሞኑን መስራቱ አይቀርም። ሆስፒታል ስትሄድ ምን እንዳደረጉ ታውቂዋለሽ? ቤተሰቦቿ ቤት ውስጥ ያሉት ሰዎች ይሄ ማንም አልደረሰውም። ይሄ መረጃ ስሙት፣ ይሄንን ውሰዱት። ሙሉ ቤቱን ወልውለውት ደረጃውን እየወለወሉ ነው ፖሊስ የደረሰው። ሴት ይደርብባታል ማለት ፋይናንሻሊ ከኦፍ አድርጓት በጣም ኑሮ ትቸገር ነበር። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጪ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል። እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወዴት ተኮሰው? ወደ ኪችን። የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወድቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ፣ ይሄንን አንዱዓለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዱዓለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊ። እና ለላሂ ወይኔ ለራጁ ፍርዱ ለእናንተ። እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገረው። የዛው የሞተች ቀን ነው ከሌላ ከዛ በፊት ነው። ይሄ ኧረ ነፍ ጊዜ ነው የሚያደርግባት ሰው ይሁን ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ ማለት ነው። አዎ ግድግዳው መስታወት ነው የተበሳው። ጀርባ በቦክስ አጣሟታል። ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስቡ። በቦክስ ይገባላታል በሰከረ ቁጥር። ምንድነው? እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚህስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት፣ ኮፒ ሊንክ፣ ሰው ጋር ቪዲዮ አንድ ደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁ እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዘው። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ዮኒ ማኛ ኦሮሞ ስለሚጠላ ነው የውሸት ነገር እየለጠፈ ነው አላችሁ። ኦኬ እንስማው፣ እንጠብቅ። እኔ መረጃ እስካገኝ አላውራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣቸዋል አሁን? ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች፣ ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ
ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ተው ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና አሁንም ስልኩን አምጡ ነው። ስልኩን አምጡ። የስልኳ ሞዴል ይታወቃል። ከቲክቶክ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም አያመልጠንም። ተሰቃይታለች። ከሰው ጋር ወጣ ሻይ ቡና ማለት አትችልም። እዛ ወጣ ሆስፒታል ስትሄድ ምን እንዳደረጉ ታውቂዋለሽ? ቤተሰቦቿ ቤት ውስጥ ያሉት ሰዎች ይሄ ማንንም አልደረሰውም። ባይዞ ይሄ መረጃ ስሙት፣ ይሄንን ውሰዱት። ሙሉ ቤቱን ወልውለውት ደረጃውን እየወለወሉ ነው ፖሊስ የደረሰው። ከዛንስ ቤቱ አልተዘጋም፣ አልተመረመረም። ይሄ ሁሉ ሰው ገብቶ እኮ አወራም እኮ መረጃ መጡ። ቤቱ አልተዘጋም። ለሳምንት ቤቱን አፉን ከፍቶ ነበር። እንደዛ ቤቱ መረጃ እንዳይገኝ ደም እንዳይገኝ ቤቱ ወልውሎ ጠርጎ አውጥቶ ምን ቢገኝ አሪፍ ነው? ገስዋ ምንጣፍ በደም የተጨማለቀ ምንጣፍ ተገኘ ከቤት ውስጥ። ማኛ ወጥቶ ያንን ስለ ምንጣፉ ሲያወራ ኦሮሞ ስለሆነ እንትን ለማሳሰር ብሎ የውሸት መረጃ እየቀባጠረ ነው አሉ። ዝም ብዬ ሰማሁ፣ እውነቱ እስኪወጣ ብዬ። ፖሊስ በበቀደሙ ቀጠሮ ላይ ከቤት ውስጥ በደም የተጨማለቀ ምንጣፍ እንዳገኘ ፖሊስ አነበሩ። አሁንስ ምን ልትሉ? ይሄ ሁሉ መረጃ ይሄ ሁሉ ፎቶ እየወጣ ቴክስቷ ጭምር ቴክስት ከሌላ ሴት ጋር የተጻጻፈችው ህይወት እንደመረራል ጽፋ የመጀመሪያውን ፎቶ ፊልተር ነው ብላችሁ የሁለተኛውን እግር የእሷ እግር አይደለም ብላችሁ የዛሬውን እስምልትር ፊት ለፊት እንደዚህ ብታየውን አይን ውስጥ መቼ ስትወድቂ አይን ውስጥ አይመታም የሆነ ነገር። ግን አንድ ነገር ልጠይቅ ያ አሁን ለምሳሌ ማለት የሆነ ሰው ህይወቱ ሲያልፍ ማለት አጠገቡ ያለ ሰው በአሻራ ራሱ እኮ ሊያዝ ይችላል። አሻራ እንዴት አይኖረውም? ማለት አሻራ እንዴት አይነሳም? ቤት ውስጥ ያለው ሰው ደግሞ በሙሉ መያዝ ነበረበት። እህትየውም ሰራተኛዋም ዋሌቨር ቤት ውስጥ ያለው ሰው መያዝ ነበረበት። እንደውም የእሷን ፓስወርድ ያውቁታሉ። ስልኳ ማን እጅ ላይ ነበረ? የሰራተኛ የእህትየው እጅ ላይ ነው የነበረው። ፓስወርዷን ታውቃ። ሆኖም ግን አሁንም የኢትዮጵያ ፖሊስ እንደዚህ በሶፍትዌር ነገር ላይ ትንሽ ወደ ላይ ቀሩ ናቸው እንጂ ስልኩም ቢወስዱት ሙሉ ነገር ስታጠፋ ነው የነበረችው። አይፈልጉም እንጂ ሌላ ነገር ብታጠፋም ይወጣል። ባይገርም አይፎን ስለሆነ አይፎን ሺህ ጊዜ መረጃ ብታጠፊ ከሪሳይክል ቢሆን ሄደሽ ብታጠፊ ማውጣት ይቻላል። አይፎን ይሄ ነው፣ ሰኪዩርድ ነው በጣም። ይሄ ነገር የገባ ነገር አይፎን ላይ ለዘላለም አለ፣ ማውጣት ይቻላል። ይህንንም ላያውቁ ይችላሉ ፖሊሶች ራሱ ያውቃሉ። ልክያ እግዚአብሔርን ሁሉ ነገር ያውቃሉ። ግን እነሱ እሱን አሳልፈው መስጠት አልፈለጉም። ብዙዎቹ እሱን አሳልፈው መስጠት አልፈለጉም። ግን የገደለው ባልሽ የሞተው ወንድምሽ ነው ተረቱ። ለምን የገደለው አባቴ የሞተቿ ምስቴ ለምን አቶንም ሁለቱንም አሳልፌ ነው የሚሰጠው? ምንም ይሄ የሚካበል ነገር አይደለም። ይሄ የኢትዮጵያ ወሬ አባባል ነው ባይዘ ማንም ቢሆን ገዳይ ገዳይ ነው። ገዳይ ዘር የለውም። ገዳይ ሃይማኖት የለውም። ማንንም ሊወክል አይችልም። ገዳይ ገዳይ ነው። ከአምስተኛ ፎቅ ላይ የወደቀ ሰው ብዙ ጉዳት ይደርስበታል። ያን ጉዳት ስላላየን የተለያየ አካል በአይኔ አይቻለሁ። አዎ በአይኔ አይቻለሁ። እና የተለያየ አካል ለተለያየ ፐርፐዝ ለማዋል የእሷን ሀቅም ለመደበቅ የሚሄደው አካል ከላያችን ላይ ይረፍ እንላለን። እንደ ቤተሰብ ያልሆነ ቪዲዮ እየሰሩ የሚለቁ ህብረተሰቦችም የልጅቷን ሀቅም ይሁን የልጁን ሀቅ ወደ ሌላ መንገድ ለመውሰድ ስለሆነ ይሄ ከኛ አይጠበቅም። እንደ ሰው ሳል ያልሆነ ምስክርነትም አንሰጥምም አትስጡምም። እና ሴት ይደርብባታል ማለት ፋይናንሻሊ ከኦፍ አድርጓት በጣም ኑሮ ትቸገር ነበረ። ብዙ ነገር ውስጥ ሆና ነበር። ቀለል ይንቃት ነበር። ሴት ደርቦባት ብትጮህ ብትነሳ ብትፈርጥ ምንም እንደማታመጣ ያውቃል። because she's not going anywhere guys
ቢኮዝ ቫልዩዋን አታውቅም። ቀነኒ ምንም ስታተስ አልሰጣትም። ሶሻል ሚዲያ ላይ ሚስቴ ናት ይላታል። አባቷ ጋር ግን ወስዶ ሽምግልና አላከ። ቀለበት አልሰጣት፣ እጇ ባዶ፣ ቀለበት የለጇ ላይ ጋይስ ከብቶች ስታተስ እንኳን አልሰጣትም። ይሄን ሁላ የእሷን ኬረር ኦን ሆልድ አድርጋ ለሱ ስታርደም ለሱ ይሄ ዝና ዘፈን ምናምን ብዙ ነገር ሳክሪፋይስ ስታደርግ ምንም ቫሉ አያደርጉም።